ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንደምን ከርማችኋል? በዛሬ ቪዲዮ ይዤላችሁ የመጣሁት መረጃ በቅርቡ ይጀመራል የተባለው ማለትም ሊጀመር ቀናቶች የቀሩት ስለ ዲቪ ሆናል ማለት ነው። እንግዲህ ዲቪን በተመለከተ በየአመቱ ከ25 ሚሊዮን በላይ ሰዎች እንግዲህ እድላቸውን ይሞክራሉ ማለት ነው። እናም አሜሪካ ዲቪ መሙላት ታስጀምር ለሷ ያለው ጠቀሜታ ምንድነው? ዲቪ ስለወጣለት ሰው የሚያገኘው ጥቅም ምንድነው? ከዛ በተጨማሪ ዲቪ ለመሙላት ምን መረጃዎች መጀመሪያ ላይ መያዝ ይጠበቅብናል የሚሉትን የምናይ ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ እያል ይህንን ቻናል አዳዲስ መረጃዎች እንዲደርሳችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳይረሳ። እንግዲህ ዲቪ ምንድነው ስንል ዲቪ ማለት እንግዲህ ምህጻረ ቃል ሲሆን እሱም ዳይቨርሲቲ ቪዛ ሎተሪ ማለት ነው። እንግዲህ ይህ ዳይቨርሲቲ ቪዛ ሎተሪ የተባለው ፕሮግራም በአሜሪካ መንግስት የተጀመረ ሲሆን ዋና ዓላማውም በአሜሪካ ውስጥ የተለያዩ ባህሎች፣ እምነቶች፣ ሃይማኖቶች፣ ቋንቋዎች ብዝሃነት እንዲኖር ለማስቻል ይረዳል ተብሎ ታስቦ ነው። አሜሪካ ይህን ፕሮግራም ስታስጀምር ለሷ ልታገኝ የምትችለው ጥቅም ምንድነው የሚሉትን ነጥቦች ደግሞ እናያለን ማለት ነው። አንደኛው የህዝቦች ባህል ብዝሃነት ለማዳበር ማለት በዲቪ ከተለያዩ አገሮች ሰዎችን በመምረጥ አገሪቱ ውስጥ ባህላዊና ሃይማኖታዊ ስርዓቶች በስፋት እንዲስፋፉ ታደርጋለች ማለት ነው። ሁለተኛ የሰራተኞችን ኃይል ለማጠናከር ከተለያዩ ሀገሮች የተውጣጡ ሰዎች አዲስ የሥራ ዕድል ለማግኘት ስለሚፈልጉ እነሱን በመውሰድ ያለባትን የሰራተኞች እጥረት ትሸፍናለች ማለት ነው። ሶስተኛ በዓለም ህዝቦች ላይ ትኩረት ለመሳብ እንግዲህ በብዙ ሀገሮች ያሉ ዜጎች አሜሪካ መግባት እንደ እድል ወይንም ህልም ሁል ጊዜ እንዲያስቧት በማድረግ የአሜሪካን ድሪምስ አስተሳሰብ ላይ ትልቅ ተጽዕኖ አለው ብላ ስለምታስብ ይህንን ትጠቀማለች ማለት ነው። አራተኛ የእውቀትና ልምድ ማዋሃድ ከዓለም አቀፍ ተማሪዎች፣ ኢንጂነሮች፣ ዶክተሮች፣ የተለያዩ ሙያና ልምድ እውቀት ያላቸው ሰዎች በዲቪ ምክንያት በመውሰድ በነፃ የተለያዩ ሙያ እና ልምድ ያላቸው ሰዎች እንድታገኝ ያደርጋታል ማለት ነው። አምስተኛ ጠንካራ የህዝብ መካከል ግንኙነት እንዲኖር የዲቪ ፕሮግራም በአሜሪካ ከየአገሩ የሚመጡ ሰዎች በመያዝ በህዝብ መካከል የሚፈጠር ግንኙነት ይጨምራል ማለት ነው። ይህም ለዘመናዊ ዲፕሎማሲ ወይም ፒፕል ቱ ፒፕል ዲፕሎማሲ በጣም አስፈላጊ ስለሆነ ይህንን ተጠቀማለች ማለት ነው። ስድስተኛ በዓለም አቀፍ ተወዳዳሪነት ለማጠናከር ብዙ አገሮች የሰው ኃይልን ለማግኘት ሲሞክሩ አሜሪካ ግን እንደሚታወቀው አሁን ላይ የተለያየ ዕውቀት ያላቸው ሰው ለማግኘት ወይንም ለማፍራት ሲሞክሩ አሜሪካ ግን በዲቪ እድል በቀላሉ በሆነ መንገድ ከፍተኛ ብቃት ያላቸው የሰው ኃይል ታገኛለች ማለት ነው። ሰባተኛ የአሜሪካ የውጭ ፖሊሲ ኃይልን መጠን ለመጨመር ብዙ አገሮች ሰዎቻቸውን አሜሪካ ውስጥ እድል ሲያገኙ ከዚያ አገር ጋር የመንግስታዊ ግንኙነት ይጠናከራል ማለት ነው። ይህንንም እንደ አንድ ተጠቀማለች ማለት ነው። በዚህ መንገድ አሜሪካ ከሌሎች አገሮች ጋር የፍቅር፣ የሰላም፣ ዲፕሎማሲ ግንኙነት እንዲኖራት ታደርጋለች ማለት ነው። ከዛ በተጨማሪ በፖለቲካዊና ኢኮኖሚያዊ አንድምታ ለማምጣት የተለያዩ ሀገር ዜጎችን በመሰብሰብ ጥቅም ላይ በመዋል የአገሪቷን እድገት ለማፋጠን እና ጂኦግራፊያዊ ተጽዕኖ ለመፍጠር እንዲያግዛት ለማድረግ ትጠቀማለች ማለት ነው። የአሜሪካ ጥቅሞች እነኝንና መሰል በሆኑ የተለያዩ ጥቅሞችን ታሳቢ ታደርጋለች ማለት ነው። እናም አሜሪካ እነኝንና መሰል የተለያዩ ጥቅሞችን ታገኛለች ማለት ነው። ከዛ መቀጠል ዲቪ ወጥቶለት የሚሄደው ሰው በአሜሪካ ሊያገኝ የሚችለው ጥቅም ምንድነው የሚሉትን ስናይ ከዛ መቀጠል ዲቪ ወጥቶለት የሚሄደው ሰው በአሜሪካ ሊያገኝ የሚችለው ጥቅም ምንድነው የሚሉትን ስናይ አንደኛ ግሪን ካርድ እንዲያገኙ ያደርጋል። ይህ ግሪን ካርድ በአሜሪካ በቀጥታ መስራትና መማር እንዲችሉ ያደርገዋል ማለት ነው። ሁለተኛ የሥራ ዕድል የሚፈልጉትን ሥራ በአሜሪካ ውስጥ በማይከለክል መንገድ ማግኘት ይችላሉ ማለት ነው። ሶስተኛ የትምህርት ዕድል በአሜሪካ ዩኒቨርሲቲ ውስጥ ባሉ ዩኒቨርሲቲዎች በነፃም ሆነ በቅናሽ እንዲማሩ እድል ይፈጥራል ማለት ነው። እንግዲህ ከዛም በተጨማሪ አብሮት ይዞት የሄዱ ቤተሰብ ካለ ልጆቻቸውም ቢሆኑ በቅናሽ እንዲማሩ የትምህርት ዕድል ያገኛሉ ማለት ነው። አራተኛ ይዞ የሚመጣው የቤተሰብ ዕድል
እንግዲህ አንድ ዲቪ የወጣለት ሰው ሚስት ካለው ሚስቱን፣ አይ ሴትም ከሆነች ባሏ፣ ከዛም በተጨማሪ እድሜው 21 ዓመት ያላለፈው ልጅ ካላቸው ይዞ የሚሄድ መብት አላቸው ማለት ነው። በዚህ ምክንያት እንግዲህ አብሯቸው ያሉ ቤተሰቦች ተጠቃሚ ይሆናሉ ማለት ነው። እነሱንም በመውሰድ በጋራ ከቤተሰቦቻቸው ጋር እንዲኖሩ እድል ይፈጥራል ማለት ነው። አምስተኛ የጤናና ሕግ እርዳታ በአሜሪካ ውስጥ ከሚገኙ የጤና አገልግሎቶች ከሕግ መጠበቂያ ከሚሰጡ ተቋማት አገልግሎት ማግኘት እንዲችሉ ያደርጋቸዋል። ስድስተኛው ወደ አሜሪካ ዜግነት መቀየር እንዲችሉ። እንግዲህ ዲቪ የወጣለት ሰው በመጀመሪያ የሚያገኘው ግሪን ካርድ ነው። ያ ግሪን ካርድ 5 ዓመት ከኖረ በኋላ ሙሉ በሙሉ የአሜሪካ ዜግነት እንዲያገኝ ይረዳዋል ማለት ነው። ከ5 ዓመት በኋላ የአሜሪካ ዜግነት በማግኘት የአሜሪካ መብት እንዲጠቀም ሙሉ መብት እንዲጠቀም ያደርገዋል ማለት ነው። ይህም የመምረጥና የመመረጥ መብት እንዲኖረው ያደርጋል። ሰባተኛ የወደፊት እድል በአሜሪካ በመኖርና በመስራት ለእርሶም ሆነ ለልጆቹ የወደፊት እድል እንዲኖረውና የተሻለ ህይወት፣ ጥሩ ገቢ ለማግኘት ያግዛል። እነዚህም ሌሎች በርካታ ጥቅሞች አሉት። እናም ዲቪ የመሙሊያው ቀን ሲጀመር ስንመዘገብ የሚያስፈልጉ ነገሮች ምን ምን ናቸው የሚለውን በመጨረሻ ስናይ፣ አንደኛ ትክክለኛ የኛ የሆነ ፎቶ ከጀርባው ነጭ እና 600 በ600 ፒክስል የሆነ ማዘጋጀት አለብን። ሁለተኛ የግል መረጃ ነው። የግል መረጃ ስንል ለምሳሌ ትክክለኛ የሆነ የራሳችንን ስም፣ የትውልድ ቀንና ዓመተ ምህረት፣ ጾታችንን ቢሆን በአግባቡ መሙላት አለብን። ከዛ በመቀጠል የትውልድ ሀገርና የመኖሪያ ሀገር በትክክል መሙላት ይኖርብናል ማለት ነው። ከዛ በተጨማሪ ሌላው የመመዝገቢያ ክፍያ ነው። እንግዲህ እስካሁን ድረስ የለም ነበረ። አሁን እንግዲህ በአዲሱ ህግ የመመዝገቢያ ክፍያ በኤሌክትሮኒክስ $1 ያስፈልጋል ተብሏል። ስለዚህ እሱን ከወዲሁ እያሰባችሁ መዘጋጀት ነው። ሌላው የትምህርት ደረጃ ነው። የትምህርት ደረጃችሁን በአግባቡና በትክክል መሙላት መቻል አለባችሁ። ከዛ በተጨማሪ የቤተሰብ መረጃ ነው። ባል ካለ ባል፣ ሚስትም ያለው ከሆነ እንግዲህ ሚስቱን። ከዛ በተጨማሪ እድሜያቸው 21 ዓመት ያላለፋቸው ልጆች ካሉት የእነሱን ፎቶና ፋይል በአግባቡ መሙላት ይችላል ማለት ነው። እንግዲህ ስንመዘገብ በአግባቡ መሙላት ያለብንና የሚያስፈልጉ ሰነዶች እነኚህ ናቸው። እንግዲህ በቀጣይ ሌሎች አዳዲስ መረጃዎች ሲኖሩ ይዤላችሁ መጣ ይሆናል። ላይክ እና ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በትህትና ጠይቃለሁ።